መናጤ ዳሃ ምግብ እንስራ። እቺ ፈጣን ጧት ሲረፍድባችሁ የምትሰራት ምግብ ናት። 11 ሰዓት ከ55 ስትል ሽንኩርትም ቲማቲምም ነጭ ሽንኩርትም አንድ ላይ የጋለ ዘይት ላይ ይገባል። ከዛ እሱ እስከሚጠበስ ድረስ ምን እናደርጋለን? ከጎን ቡና እንጥዳለን። ቡና ሳትጠጡ ከቤት የምትወጡ ሰዎች ግን ጤነኛ አትመስሉኝም። ከዛ 12 ሰዓት ከ3 ሲል በርበሬ ትከቱበታላችሁ። ቲማቲሙም ሽንኩርቱም እያፈጠጠብኝ ነው፣ ግን እኔም ማብሬ ያፈጥበታለሁ። ምክንያቱም እየጠበስኩ አይኑን ለማጥፋት አልችልም፣ ሰዓት የለኝም ማለት ነው። ኦኬ። ከዛ ውሃ ትንሽ ጠብጠብ እያደረግን እናደርግና ሊዝብኝ ስለሆነ እዚህ ጋር በቃ ውሃ እንዴ ልክተትበት ብዬ ውሃ ከተትኩበትና ከደን አደረኩት ማለት ነው። ከጧቱ 12 ሰዓት ከ9 ሲል ከፈትኩት። ከዛ አሁን የሚቀረኝ ነገር ምንድነው? ጨው ተቆላልቷል ኦሬዲ። ኦቴ ይሄ ተቆላላ ነው የሚባለው ልትሉ ነው፣ ግን ቸኩያለሁ። ውሃ አደረኩበት። ከዛ ጨዊና አደረኩበት የሚበቃውን ያህል ማለት ነው። ከዛ በኋላ ምን አደረኩበት? ሶሲ ሶያ ትናንትና ጠብሼ ያስተረፍኩት ነበረ ከራፑ። እሱን ከትቼ ምን አረጋለሁ? ክድና አረጋለሁ። ስቶቭ እዚህ ጋር ይጠፋል ማለት ነው። 12 ሰዓት ከ15 ሲል እንጀራ ይገባበታል ማለት ነው። ከዛ በኋላ ፍርፍር ማለት ነው። ልክ እንደናንተ እንደዚህ ፍርፍር ማለት አለበት። እናንተ እኮ ፍርፍር ያላችሁ ናችሁ። እዛ በቃ እንደዚህ ሲሆን ይበቃዋል ማለት ነው። ከዛ 12 ሰዓት ከ17 ሲል ምሳቄን ጥቅጥቅ አድርጌ ነው የምቋጠረው። ደግነቱ ቢሮ አብሮኝ የሚበላ ሰው የለም፣ ብቻዬን ነው የምበላው እንጂ ይሄንን ምግብ ይዤ ሄጄ ሰው አብሮኝ ቢበላ ኖሮ አስቡት፣ ራሴ ነው የምበላው። ስለዚህ ችግር የለውም። ከዛ ጥቅጥቅ አድርጌ ካሰርኩ በኋላ የቀረኝን ለማታ ያስቀምጠዋለሁ ማለት ነው። አሁን ቡናዬም ደርሷል፣ ቁርስ የምበላው ምግብ ደርሷል ማለት ነው። 12 ሰዓት ከ20 ሲል እንደዚህ ቂጣና ከትናንትና የተረፈ የራፑ እንትን ነበረ ምግብ ነበረኝ አብሬ ያቀረብኩኝ። ሲኔን ቀርብ አድርጌ ቡናዬን ጨስጨስ ጣኔን ጨስጨስ አድርጌ በጠዋት በባዶ ሆድ ቡና አይጠጣም። ጠፍቅ አድርጌችን ብልት አድርጌ ከዛ በኋላ ቡናዬን ጠጥቼ ስንት ሰዓት ሲል ጨረስኩ ማለት ነው? 12 ሰዓት ከ25 ሲል እኔ ይሄን ሁሉ ነገር አድርጌ ጨርሻለሁ። ከቤት 12 ሰዓት ከ45 መውጣት አለብኝ ማለት ነው።